ህወሓት ከፌዴራል መንግስት ጋር ያለው ግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ ማንኛውም መመሪያ እንደማይቀበል በይፋ አስታውቋል። የቡድኑ ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደገለጹት በትግራይ ክልል በፕሪቶሪያው ስምምነት መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር እየፈረሰ ነው። ህወሓት የፕሪቶሪያው ስምምነት እንደፈረሰ ስለሚቆጥር በጀነራል ታደሰ ወረደ የሚመራው አስተዳደር ስልጣን እንዲያስረክብ አሳስበዋል። የህወሓት የጀነራል ታደሰ ወረደ ስልጣናቸውን በሰላም እንዲያስረክቡ የጠየቀ ቢሆንም ጀነራሉ ግን በኃይል ለቀማኝ የሚሞክር አካል እጋፈጣለሁ ማለታቸው ይታወሳል። ቃል አቀባዩ ይህን የጀነራል አቋም ስህተት ገልጸውታል። ህወሓት በአሁኑ ወቅት ከወረዳ እስከ ዞን ያሉ የመንግስት መዋቅሮችን እየተቆጣጠረ ይገኛል። በቀጣይ ቀናትም ከ2013 ዓ.ም ጦርነት በፊት የነበረው የክልል ምክር ቤት ተመልሶ ለመጥራት አዲስ ፕሬዝዳንትና ካቢኔ ለመምረጥ አቅዷል። ስምምነቱ ለ2 ዓመት አንጻራዊ ሰላም አምጥቶ ነበር። አሁን ህወሓት ፈርሷል ማለቱ በስምምነቱ መሰረት መከናወን የነበረባቸው ጉዳዮች እንደ ትጥቅ መፍታት፣ የወሰን ጥያቄ ምን ሊሆኑ ይችላል የሚለው ትልቅ ጥያቄ ያስነሳል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር በህወሓት መካከል ያለው ልዩነት ወደ ግልጽ የስልጣን ፊልሚያ መሸጋገሩ ያሳያል። ይህ በክልሉ የጸጥታ ስጋት ሊፈጥር ይችላል። ከአሁን ከ4 ኪሎ የተሰጠ ይፋዊ መግለጫ ባይኖርም ህወሓት መመሪያ አልቀበልም ማለቱ መንግስት ህጋዊ እርምጃ ወይስ የበጀት ጫናዎች እንዲጠቀም ሊገፋፋው ይችላል። ገና ከጦርነት ጠዋሳ ባልዳነው ህዝብ ላይ ዳግም የጦርነት ነጋሪት መጎሰሙ በስነልቦናም ሆነ በኢኮኖሚ ከፍተኛ ጫና ይፈጥራል። ፌዴራል መንግስት ስለዚህ የህወሓት ይፋዊ መግለጫ ምን አይነት ምላሽ መስጠት ያለበት ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁ።